በጣም የምንወደውና የምናከብረው የምንሳሳለት ኡስታዝ ያሲን ኑሩ መታመሙ ታውቋል። ልጇን የደፈረባት ሰው በሞት ሲቀጣ እናት ያሳየችው የደስታ አይነት ነው። ከሰሞኑ በግብጽ ነበር ይህ የሆነው። እንደሚታወቀው አሜሪካ በኢራን ላይ ልትወስደው የነበረውን ወታደራዊ እርምጃ ወደ ኋላ ባካፕ እንዳደረገች ወይም ወደ ኋላ ትንሽ ዘግይት እንዳደረገች ተሰምቷል። ኡስታዝ ያሲን ኑሩ የተወሰነ የጤና እክል ስለገጠመኝ በነገው ጁምዓ ላይ አልገኝም ሲል በፌስቡክ ገጹ ላይ አጋርቷል። በመጨረሻም አሜሪካ እያፈገፈገች እንደሆነ እየተነገረ ይገኛል። ልጇን የደፈረባት ሰው በሞት ሲቀጣ እናት ያሳየችው የደስታ አይነት ነው። ከሰሞኑ በግብጽ ነበር ይህ የሆነው። እንደምናስታውሰው አንድ ሰው የ14 ዓመት ልጅ ደፍሮ መድፈር ብቻ ሳይሆን በኋላ ለሰው እንዳትናገርብኝ ብሎ ማለት ነው። እንደምትመለከቱት ማለት ነው ከዚህ ወደዚህ ነበረ የቀየራት አይኗን ሁሉ ለማውጣት መድፈሩ ብቻ ሳያንስ ማለት ነው። ተመልከቱ እንግዲህ ይህን ሁላ የዚህን ሰው የፍርድ ዓለም እየተጠባበቀ ነበር። እናም ትናንትና በነበረው በፍርድ ቤት ውሎ ማለት ነው እንደምትመለከቱት ዳኞቹ በሰውየው ላይ የሞት ፍርድ ይወስኑበታል። ሰውየው ደግሞ አይና አውጣ ነው እና ምን ይላል? እኔ ማግባት እፈልጋለሁ ይላል። ተመልከቱ እንግዲህ ልጅቷን ከዚህ ወደዚህ ቀይሮ ማለት ነው። ቤተሰቡ ደግሞ የሚያሳዝን ቤተሰቦች ናቸው። እንግዲህ እቺ 14 ዓመት ልጅ እናቷን ለማገዝ ደፋ ቀና የምትል አባታቸው በህይወት የሌለና እሷና አንድ እህቷ ከእናታቸው ጋር የምትኖር ታዳጊ ነበረች። እናም በመጨረሻ ፍርድ ቤቱ የሞት ፍርድ ሲወስን እናት እንደምትመለከቱት ፍርድ ቤት በመጮህ ማለት ነው ለፈጣሪዋ ስጁድ በማድረግ ነበር እንግዲህ ያሳየችው። ብዙዎችም በዚህ ፍርድ ቤት ውሳኔ ደስታቸውን እየገለጹ ይገኛሉ ማለት ነው። ፍርድ ቤቱ አንድ የሚያስደስት ነገር ሲናገር ሰምቻለሁ። ዳኛው ምን አለው መሰላችሁ? ለሰው የማያዝን አይታዘንለትም በማለት ነበር እንግዲህ የሞት ፍርዱን በዚህ ሰውዬ ላይ የወሰነው ማለት ነው። እናንተ ምን ታስባላችሁ? በኮሜንት አሳውቁኝ። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫናችሁን አትርሱ። እጅግ አሳዛኝ የተባለ ዜና እየተሰማ ይገኛል። ይህንን የኢስላም ጀግና የምታውቁት የኛ ዱዓ ያስፈልገዋልና እስከ መጨረሻው ኮፒ ሊንክ ሼር ፖስት እያደረጋችሁ ተከታተሉኝ። ለበርካታ ዓመታት በዳዋ ስራው የምናውቀው በጣፋጭ አንደበቱ ብዙዎቻችን የሚያሳምነንና በተወዳጅ ሐዲሶቹ የምናውቀው ኡስታዝ ያሲን ኑሩ የጤና እክል እንዳጋጠመው እየተነገረ ይገኛል። በግል የፌስቡክ ፔጁ ላይም እንዳሰፈረ ከሆነ በነገው የጁማ ኹጥባ ላይ በጤና እክል ምክንያት እንደማይገኝ የተናገረ ሲሆን ታዲያ የኛ የሙስሊሞች ድርሻ ደግሞ ለዚህ ጀግና ኡስታዛችን ዱዓ አድርገን ወደ ሙሉ ጤንነቱ እንዲመለስ ማድረግ ነው። ታዲያ ይህን ኡስታዝ የምትወዱት የምታውቁት በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ዱዓችን ያስፈልገዋል። አላህ ሙሉ ጤናውን ይመልስለት። አላህ ዱንያ አኺራውን ያሳምርለት። በደንብ ሼር ይደረግ። በጣም የምንወደውና የምናከብረው የምንሳሳለት ኡስታዝ ያሲን ኑሩ መታመሙ ታውቋል። ኡስታዙም ስለመታመሙ ራሱ እንዲህ ሲል ይናገራል። ባጋጠመኝ መጠነኛ የህመም መታወክ ምክንያት በጁማ ኹጥባ ላይ አልታደምም። ስለዚህ በዱዓ አትርሱኝ። ስታመም የሚያድነኝ እሱ አላህ ሱብሓነሁ ወተዓላ ብቻ ነው ብሏል። እንደምታውቁት ኡስታዝ ያሲን ኑሩ ብዙዎች በሱ ዳዋ፣ በሱ ሙሐደራዎች፣ በሱ ሐዲሶች ሰበብ እስልምናን እንደተቀበሉ ይናገራሉ። እኛም ደግሞ ከልጅነታችን ጀምሮ ዲናችን እንድናውቅ እንድንወድ ያደረገን ኡስታዝ ነው። ሁላችሁም ለሱ ባላችሁ ፍቅር ልክ ይህን ቪዲዮ በደንብ ሼር አድርጉ። በዱዓም አትርሱት። አላህ ሱብሓነሁ ወተዓላ አፊያ ሆኖ በቅርቡ እንደምናየው ተስፋ አረጋለሁ። ኡስታዝ ያሲን ኑሩ የተወሰነ የጤና እክል ስለገጠመኝ በነገው ጁምዓ ላይ አልገኝም ሲል በፌስቡክ ገጹ ላይ አጋርቷል። እንግዲህ ኡስታዝ ያሲን ኑሩ በየሳምንቱ በወቅታዊ ጉዳዮች ላይ በጣም ደስ በሚል መልኩ ለማህበረሰቡ ይጠቅማሉ ያላቸውን የኹጥባ ርዕሶችን ይዞ ሲመጣ እናውቀዋለን። በዚህ ማህበረሰቡ ሲጠቀም ነበረ። አሁን ላይ ግን ዛሬ በፌስቡክ ገጹ እንዳጋራው ከሆነ የተወሰነ የጤና መታወክ ስለገጠመኝ በነገው ጁምዓ ላይ አልገኝም ብሏል። አላህ ሱብሓነሁ ወተዓላ ሙሉ ዓፊያውን እንዲመልስለት የሁላችንም ዱዓ ይሁን። አላህ ዓፊያ ያድርገው። ኢንሻአላሁ ተዓላ በቅርቡ ወደ ኹጥባ ይመለሳል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን አረመሬ እንግዲህ ታውቁታላችሁ። ከዚህ በፊትም ቪዲዮ ሰርቼ ነበር። የ14 ዓመት ልጅ ሸይማንች ህፃን ልጅን ሱቅ ስትሄድ ደፍሯት እንግዲህ አሁን ፍርድ ቤት ያው ቀርቦ ዳኛው እንግዲህ በሁለተኛው ዙር ላይ ነው ዳኛው አቃቤ ህጉ አሁን ይሄ ልጅ እችን ህፃን ወደ ሱቅ እናቷ ልካ ስትሄድ ጨለማ ቦታ ላይ በአሰቃቂ ሁኔታ ደፍሮ አይኗን ወቅቶ ስለዚህ የሞት ፍርድ ተሰቅሎ እንዲገደል እያለ ለዳኛው እንግዲህ እየተናገረ ነው። ለምታዩት እናትየውም እዛው ፍርድ ቤት ውስጥ አለች፣ ልጅቷም እና ዳኛውም እንግዲህ የሚፈርደው በሱ ላይ የሞት ፍርድ ነው። ታንቆ እንዲገደል ፈርዶበት፣ እናትየው ደግሞ እንግዲህ በደስታ እንደምታዩት
አልহামዱሊላህ የልጅ አባት በህይወት አለ ዳኛው ብላ ይኸው ስጁድ እየሰገደች ዳኛው እንደዚህ በቶሎ በሁለተኛው እንትን የሞት ፍርድ ይፈርድበታል ብዬ አልጠበቅኩም እየጠየቋት ነው በተሰጠው ፍርድ እንዴ ደስተኛ ነች ብለ ስትጠየቅ እንግዲህ የመለሰችው መልስ ይሄ ነው ይሄ አረመኔ እንግዲህ ያችን ህፃን እንደዛ በሚያስጠላ ሁኔታ በሰቀቃይ አይኗን ወቅቶ እንደዛ ደፍሯት ዛሬ ላይ ግን የሞት ፍርድ ተፈርዶበት ተሰቅሎ እንዲገደል ታዟል አልহামዱሊላህ በጣም ደስ የሚል ነገር ነው እናትየውም ለዚህ ነው ለአላህ ስጁድ ሰግዳ አላህን ያመሰገነች ነው የልጅ አባት በህይወት እንዳለ ነው የምታየኝ የልጅ አባት በህይወት አለ እያለች በደስታ ለምን ሐቋን የልጇን ስላገኘች ይሄን አረመኔ ተሰቅሎ ይገደልኝ ያለች ነበር ይሄው ተሰቅሎ እንዲገደል ታዘዘ ማለት ነው መች ነው እንደዚህ አይነት ህጎች እኛ ሀገር ላይ ምናየው ህፃን ፌቨን ታስታውሳላችሁ ስንት ህፃኖች አሉ ልክ እንደዚህ እንደ ሸይማ ተደፍረው በሚያሰቃይ ሁኔታ የተገደሉ ስንት አሉ ልክ ይሄን ህግ ደግሞ እኛም ሀገር ላይ እንደዚህ እንደነዚህ አረመኔዎችን ህፃንን የሚደፍሩ ህፃናትን የሚያሰቃዩ ልክ እንደዚህ አይነት ፍርድ ተፈርዶባቸው ማየት መስማት እንፈልጋለን የፌቨን ገዳይ እስካሁን ድረስ እስር ቤት ቁጭ ብሎ መንግስት እየቀለበው ነው ያለው አይደል መች ነው እንደዚህ አይነት ፍርድ የሚፈርድባቸው እኛ ሀገር ላይ እና ወላሂ እቺ ልጅ ሐቋን ስላገኘች በጣም ነው ደስ ያለኝ አልহামዱሊላህ ኢንሻአላህ ነገም የፌቨንም የሌሎችም የነሱም ሐቅ ልክ እንደዚህ ይወጣል ቢዝኒላህ ተዓላ ቪዲዮን ሼር አድርጉት ሐሳባችሁን በኮሜንት አስቀምጡልኝ እንደሚታወቀው አሜሪካ በኢራን ላይ ልትወስደው የነበረውን ወታደራዊ እርምጃ ወደ ኋላ ባካፕ እንዳደረገች ወይም ወደ ኋላ ትንሽ ዘግይት እንዳደረገች ተሰምቷል። ታዲያ በአሁኑ ሰዓት ምን እየተመለከትን ነው የሚለውን ነገር ትንሽ እናወራበት። ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ እንደተመለከትነው የሚወስዱትን እርምጃ ቀድመው ይናገራሉ፣ አንዳንዴ ከዛም በኋላ እርምጃውን ይወስዳሉ። ማለትም ሲናገሩ ለማስፈራራት ነው አንደኛ፣ ሁለተኛ ደግሞ እርምጃ ለመውሰድ ነው። ከሰሞኑም ኢራን ላይ እርምጃ ለመውሰድ እንግዲህ ብዙ መንገዶችን ተጉዘው ነበር፣ ብዙ ኮንሰልት ተደርገዋል፣ ብዙ የተለያዩ ኦልተርናቲቭ ቀርቦላቸው ነበር። ይሄንንም ኮንሲደር ሲያደርጉ ነበር። ሆኖም ግን ለሳቸው የቀረበው የተለያዩ አረብ ሀገራት አንድ ላይ በመሆን ነገሩ ትንሽ እንዲረግብ አድርገዋል። እሳቸውም ከቀናት በፊት እንደተናገሩት ኢራን ውስጥ ያለው ነገር እየረገበ ነው ማለት ነው። ሰላማዊ ሰልፍ ለማድረግ የሚወጡ ሰዎች እየተገደሉ አይደለም፣ አንገልም ብለው ፕሮሚስ ስላደረጉልኝ ኢዚ ዳውን አድርጌዋለሁ ብለው ነበር። ታዲያ በአሁኑ ሰዓት እየተናገረው እንዳለው ከሆነ አሜሪካን የተለያዩ ትላልቅ የሆኑ መርከቦችን ወደ ሚድል ኢስት እያስጠጋች እንደሆነ ታውቋል። በአሁኑ ሰዓት መርከቦች ብቻ አይደሉም፣ የተለያዩ ከባባድ ጭነቶችን መጫን የሚችሉ የተለያዩ ሚሊተሪ የሆኑ ፕሌኖችን ወደዛ እያስጠጋች እንደሆነና አሜሪካን በአረብ ሀገራት ወደሚገኙ ቤዞቻቸው እነዚህ ፕሌኖች እየገቡና ቀይ ያረገፉ እንደሆነ ታውቋል። ከዚህ ቀደም እንደነገርኳችሁ አሜሪካን ወታደራዊ እርምጃ ልትወስድበት የምትችልበትን ቀን ነግሬያችሁ ነበር። ይህም እንግዲህ የአሜሪካን ስቶክ ማርኬት በሚዘጋበት ወቅት ነው። ምክንያቱም እንደዚህ አይነት እርምጃ በሚወሰዱበት ወቅት ማርኬቱ ፓኒክ እንዳያረግ ይቀን ይጠበቃል ብዙ ጊዜ ማለት ነው። ታዲያ ዛሬ አርብ ነው፣ ማርኬቱ የሚዘጋበት ወቅት ነው። ያው ጦርነት ወዳጅ ነን እንዳትሉኝ ፕሮባቢሊቲ ከፍተኛ ነው ይሄ ነገር የመሆኑ ከሚታዩት ኢንፎርሜሽኖች አንፃር። በተጨማሪም አሜሪካ ከባድ ውጥረት ውስጥ ነች። ሁለት አይነት ውጥረቶች አሉ። አንደኛው የኢራን ነው፣ ሁለተኛው ደግሞ በግሪንላንድ ዙሪያ ያለው ሁኔታ ነው። በዛም እንግዲህ በኔቶና በአሜሪካ መካከል የሆነ ነገር ይፈጠራል ተብሎ ይታሰባል። ስለዚህ ሚሊተሪው ዲቫይድ ሊሆን ይችላል ወደዛ ነው እንደዚህ ማለት ነው። እና በየትኛው ፕራዮሪቲ ይቀድማል የሚለው ነገር ላይ ውሳኔ ይተላለፋል ማለት ነው። ያው ካቴጎራይዝ እንዳታደርጉኝ፣ በዚህኛው ሳይድ በዚህኛው ሳይድ እንዳታስቀምጡኝ። ኢራን ጠልሆኝ አይደለም፣ ነገር ግን አሜሪካና እስራኤል ይሄን ከፍተኛ የሆነ ኢራን ውስጥ የተፈጠረውን ችግር ለመጠቀም ሰዓታቸውና ጊዜያቸው አሁን ነው። ይሄንንም በደንብ አስበውበት ነው የሚንቀሳቀሱት። ስለዚህ ጠረጴዛው ላይ ይሄ ነገር አለ ማለት ነው። ሙሉ ለሙሉ አልተወገደም። ያም የሆነውን እንግዲህ በዚህ ቀናት የምናውቅ ይሆናል። እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። አሜሪካና እስራኤል ይሄን ኦፖርቹኒቲ ከመጠቀም ወደ ኋላ ይላሉ ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። ብሩክ መልካም ቀን ይሁንላችሁ። ፎሎ እና ላይክ ማድረግ እንዳትረሱ። የፎሎ በተናን ተጫኑ። መልካም ቀን። በመጨረሻም አሜሪካ እያፈገፈገች እንደሆነ እየተነገረ ይገኛል። በትላንትናው ሌሊት ኢራን ላይ ጥቃት ለመሰንዘር ስዝትም በተግባርም ስትዘጋጅ የነበረችውና የጦር መርከቦቿንም ጭምር እያስጠጋች የነበረችው አሜሪካ በዚህ ሰዓት እንዳፈገፈገች እየተነገረ ይገኛል። አሜሪካ እንደ ምክንያት እያስቀመጠች ያለችው ኢራን ንጹሃን መግደል አቁማለች ቢባልም ነገር ግን ሌላ ምንጮች እየዘገቡ እንዳሉት ከሆነ የሳውዲና የቱርክ እጅግ አስገራሚ ውሳኔ ኢራንን ታድጓታል እያሉ ይገኛሉ። በትላንትናው ሌሊት ላይ ኢራን ላይ ጥቃት ለመሰንዘር ተዘጋጅታ የነበረችው አሜሪካ የተወቹም ሳውዲ አረቢያና ቱርክ በርካታ ሀገሮች የአየር ክልላችንን አንፈቅድም ማለታቸውን ተከትሎ ነው። እሱ ብቻ አይደለም፣ በኢራን ላይ ጥቃት ከተሰነዘረ እኛ ከኢራን ጎን እንቆማለን ማለታቸውም ተከትሎ እንደሆነ እየተዘገበ ይገኛል። ተጨማሪ ደግሞ ኢራን በአሜሪካ ጥቃት ከተሰነዘረባት በሰዓታት ውስጥ ምላሽ ለመስጠት ተዘጋጅታ እንደነበረ እየተዘገበ ይገኛል። አዲስ ዜናዎች ከወጡ አሁን ማድረሳቸዋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።